ሰላም እንዴት ናችሁ? ውድ የዘመን ስፖርት መረጃ ተከታታዮች በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እንዲሆን የዘወትር ምኞቴን ወደ እናንተ አደርሳለሁ። ዘመን ስፖርት ተመልሷል። ዛሬም እንደተለመደው የተለያዩ የዝውውር መረጃዎችን በአማራ አቀራረብ ወደ እናንተ ለማድረስ ተገኝቻለሁ። ዘመን ስፖርትን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ላይክ እና ሼር በማድረግም የምሰራቸው ቪዲዮዎች ለብዙሃኑ እንዲደርስ ከወዲሁ ትብብር እንድታደርጉ በቅድሚያም ጠይቃለሁ። ውድ አድማጮቼ ዛሬም እንግዲህ ታላላቅ የሚባሉ የዝውውር መረጃዎችን ነው ወደ እናንተ ይዤ የተከሰትኩት። ውድ ተከታታዮቼ እስከ መጨረሻው አብራችሁኝ እንድትሆኑ እጋብዛለሁ። እንግዲህ ትናንትና በነበረኝ መረጃ እንግዲህ የተለያዩ በአርሰናል ቤትና በማንቸስተር ዩናይትድ ቤት የነበሩ የዝውውር መረጃዎችን አካፍያለሁ። በ24/25 የውድድር ዓመት የዝውውር መስኮቱ ከወትሮ በተለየ ሁኔታ በሁለት ምዕራፎች ተከፍሎ እንደሚደረግ እናውቃለን። የመጀመሪያው ምዕራፍ የዝውውር መስኮትም በዓለም የክለቦች ዋንጫ ውድድር ምክንያት መጠናቀቁ ይታወሳል። በሁለተኛው ዙር የዝውውር መስኮትም እንግዲህ የተለያዩ ዝውውሮች ይኖራሉ ተብሎ ይጠበቃል። እነዚህንም ከወዲሁ ወደ እናንተ ለማድረስ መጥቻለሁ ማለት ነው። የመጀመሪያ የሚሆነው ሰሞኑን ይህ መረጃ በደንብ እየወጣ የሚገኘው ይህም የጣሊያኑ አሮጊቶች ወይም ዩቬንቱሶች የቪክተር ጊዮኬሬሽን የዝውውር ወሬ በደንብ በመረዳት ከዚህ ቀደም በሁለቱም በኩል ማለትም በአርሰናልና በተጫዋቹ መካከል የነበረው መፈላለግ አሁን ላይ አርሰናል በዚህ ዝውውር ዙሪያ ማቅማማት በመጀመሩ ይህንን አጥቂ ለማስፈረም ከአርሰናልና ማንቸስተር ዩናይትድ ጋር ሊፎካከር መዘጋጀቱ እንግዲህ እየተነገረ ይገኛል። ውድ ተከታታዮች አርሰናል የስፖርቲንግ ሊዝበኑን ኮከብ ለማስፈረም እያደረገ ያለውን እንቅስቃሴ እየቀነሰ መምጣቱን ተከትሎ ነው ለዚህ ተጫዋች አሮጊቶቹ ጥያቄም ማቅረብ የቻሉት። ይህ የ27 ዓመቱ ጊዮኬሬሽ ለፖርቹጋሉ ሻምፒዮና አስደናቂ የውድድር ዘመንን ካሳለፈ በኋላ አሁን ደግሞ በፕሪሚየር ሊጉ የከባድ ሚዛን ክለቦች አርሰናልና ማንቸስተር ዩናይትድ ላይ ከፍተኛ ፍላጎትን መፍጠሩ አይዘነጋም። ሆኖም ከቀድሞው የስፖርቲንግ ስራ አስኪያጅ ሩበን አሞሪም ጋር በኦልድ ትራፎርድ መገናኘት አሁን ብዙም የማይታሰብ ይመስላል። እንግዲህ ከዚህ ቀደም ብሎ ይህንን የስፖርቲንግ ሊዝበን ተጫዋች ቪክተር ጊዮኬሬሽን ሩበን አሞሪም ማሰልጠኑን ተከትሎ እንግዲህ ቅርብ ግንኙነት ይኖራቸዋል ተብሎ ተጠብቆ ቪክተር ጊዮኬሬሽ ከአርሰናል የተሻለ ግምት ወደ ማንቸስተር ዩናይትድ ይዘዋወራል ተብሎ ሲሰጠው እንደነበር አይዘነጋም። ነገር ግን አሁን ላይ ይህ ግምት እንግዲህ መና የቀረ ይመስላል። ውድ ተከታታዮች ሚረር ባለፈው ሳምንት የጊዮኬሬስን ተመራጭ መዳረሻ አርሰናል እንደሆነ መናገሩ አይዘነጋም። ነገር ግን መድፈኞቹ ቤንጃሚን ሴስኮን በመከታተል ላይ ይገኛሉ። ስለሆነም ለስፖርቲንግ በተዘገበው የዝውውር ጥያቄ ደስተኛ እንዳልሆኑም ተነግሯል። የስፖርቲንግ ስምምነት በስምምነቱ ላይ ያለው አቋም ተጫዋቹን ለብስጭት ቢዳርገውም ጊዮኬሬሽን የማስፈረም ፍላጎት ላለው አርሰናል የቅርብ ጊዜ ክስተት ትልቅ ጉዳት ሊሆንበትም ይችላል። በጊዮኬሬሽ እና በስፖርቲንግ መካከል ያለው ስምምነት እንግዲህ በ60 ሚሊዮን ዩሮ አካባቢ እንዲለቅ የሚያስችል ስምምነት የነበረ ቢሆንም አሁን ግን ለመለያየት ከተገለጸው የ100 ሚሊዮን ዩሮ ማፍረሻ በጣም ያነሰ ገንዘብ ሆኖ ተገኝቷል። ነገር ግን አሁን የክለቡ ባለስልጣናት ይህንን የገንዘብ መጠን ውድቅ በማድረግ ወደ 68 ሚሊዮን ዩሮ የሚጠጋ ገንዘብ ለዚህ ተጫዋች ዝውውር እንደሚጠይቁም ተናግረዋል። ስፖርቲንግ ፕሬዚዳንት ፍሬድሪጎ ቫራንዳስ የጊዮኬሬሽን ወኪል ችግር ፈጣሪ ብለው የፈረጁትም ሲሆን ተጫዋቹም የዝውውሩ የገንዘብ መጠን መውጣትና መውረድ አናዶት በክለቡ ላይ አድማ ለማድረግ መዘጋጀቱንም ቀደም ብለን መናገራችን የሚታወስ ጉዳይ ነው። ውድ ተከታታዮች አሁንም የተጫዋች እንግዲህ ስሙ ከአርሰናልና ማንቸስተር ዩናይትድ በመቀጠል አሁን ደግሞ የጣሊያኑን ዩቬንቱስ ለውድድር የገባ ሌላኛው ክለብ በመሆን የተጫዋች እንግዲህ ስሙ ከዩቬንቱስ ጋር እየተገናኘ ይገኛል። ምናልባትም በሁለተኛው ምዕራፍ የዝውውር መስኮት እንግዲህ ይህ ተጫዋች ወዴት ይሄዳል የሚለው ጉዳይ የሚታይ ነው የሚሆነው። ኦልሬዲ የማንቸስተር ዩናይትድ የዝውውር ኢላማ ያበቃለት ይመስላል። ምክንያቱም ቪክተር ጊዮኬሬሽ እንግዲህ ወደ ማንቸስተር ዩናይትድ መሄድ እንደማይፈልግ አፈውጥቶ ተናግሯል። ወደ አርሰናል እንደሚሄድ ነው እንግዲህ ቀደም ብሎ መናገር የቻለው። አሁን ደግሞ የጣሊያኑ ዩቬንቱስ እንግዲህ በዚህ ውድድር ላይ መግባት የቻለ ሌላኛው ተጫዋች ክለብ ነው ማለት ነው። ስለሆነም የተጫዋች ወዴት ይሄዳል የሚለው ጉዳይ አሁንም አነጋጋሪ እየሆነ የመጣ ጉዳይ ነው። ወደ ሌላ ጉዳይ ስናልፍ እንግዲህ የአርሰናል የዝውውር ዜናዎችን አስመልክቶ ከአሌክሳንደር ኢሳክ ጋር በተያያዘ ከኒውካስል ዩናይትድ የተሰጠ ጠቃሚ መረጃ አለ። እሱ ምንድነው? ውድ ተከታታዮቼ ኒውካስል ዩናይትድ የአርሰናል ኢላማ የሆነውን አሌክሳንደር ኢሳቅን ለማዘዋወር መንቀሳቀስ የማይቻል ነገር እንደሆነ እየተናገሩ ይገኛሉ።
በ2024/25 የፕሪሚየር ሊጉ ሁለተኛ ከፍተኛ ጎል አስቆጣሪ የሆነው አሌክሳንደር ኢሳቅ በ2022 ክረምት ለኤዲ ሃው ቡድን ከፈረመ በኋላ ባደረጋቸው 86 ጨዋታዎች እንግዲህ አጠቃላይ ጎሉን 54 አድርሶታል። ይህ ደግሞ በዚህ ክረምት ከመቼውም ጊዜ በበለጠ አጥቂ መቅጠር ለሚፈልገው አርሰናል ከፍተኛ ግምት ሆኖ እንዲታይ አድርጎታል ማለት ነው። ነገር ግን ሁኔታዎች የ25 ዓመቱን ተጫዋች ለማስፈረም የሚካሄደው ርቀት ከእውነታው የራቀ እንዲሆን አድርጎታል። ኒውካስል በቀጣይ ዓመት ለሻምፒየንስ ሊግ ለመሳተፍ ብቁ መሆኑን ተከትሎ የተጫዋች ለሽያጭ የማይቀርብ አይነኬ ተጫዋች መሆኑንም እየተናገሩ ይገኛሉ። በተጨማሪም ጤናማ የፋይናንሻል እድገትን ያመጣል ተብሎም ይጠበቃል። ስለሆነም ቴሌግራፍ እንደዘገበው አሁን ላይ ኒውካስሎች አጥቂውን ከፍተኛ ተከፋይ ተጫዋች ለማድረግም በተወሰነ መጠን የደሞዝ ማሻሻያ እንደሚያደርጉለትም ፍንጭ እየተሰጠ ይገኛል። በዝውውር ጉዳይ ላይም ኒውካስሎች የብራይተኑን የመሃል አጥቂ ጆዋው ፔድሮን ለማስፈረም ይፋዊ ሙከራ እያደረጉ ነው ተብሏል። ብሪያን ምቤሞም ማንቸስተር ዩናይትድን የመቀላቀል ፍላጎትን ውድቅ ማድረጉን ተከትሎ ምንም እንኳን ኒውካስል የብሬንትፎርድን ኮከብ የደሞዝ ጥያቄ ለመክፈል እንደማይችል በግል ቢስማሙም ጥረት ማድረጋቸው ግን የማይቀር ጉዳይ እንደሆነ ተነግሯል። በኒውካስል ቤት የአሌክሳንደር ኢሳቅ የአሁኑ ስምምነት ከ3 ዓመት በፊት እንደመጣ የተፈረመም ሲሆን እስከ 2028 ድረስ የሚቆይ ስምምነት ይሆናል። ስለዚህ ይህንኑን ለማደስ ምንም አስቸኳይ ነገር የለም። ምክንያቱም አርሰናል ወይም ሌላ ማንኛውም ፈላጊ የሚጠየቀውን ዋጋ መክፈል ስለማይችል ማለት ነው። የዚህ ተጫዋች እንግዲህ የዝውውር ዋጋ ወደ 150 ሚሊዮን ዩሮ ይገመታል። ውድ ተከታታዮች ታማኙ የዝውውር መረጃ ምንጭ ሆነው ፋብሪዚዮ ሮማኖ ማንቸስተር ዩናይትዶች በ85 ሚሊዮን ፓውንድ ከአዲሱ አጥቂ ኢላማ ጋር መነጋገራቸውን በማብሰር ጂዮኬሬሽ ላይ ያለውን የተዛባ ነገርም አስወግደዋል። ማንቸስተር ዩናይትዶች ከቡንደስሊጋው ከፍተኛ አጥቂ ሁጎ ኤኬ ወኪሎች ጋር እየተነጋገሩ እንደሚገኙ ታማኙ የዝውውር መረጃ ምንጭ ፋብሪዚዮ ሮማኖ ዘግበዋል። ማንቸስተር ዩናይትድ እንግዲህ ራስመስ ሆይሉንድን የሚተካ አዲስ የመሃል አጥቂ እያፈላለጉ ነው። ዴንማርካዊው በሩበን አሞሪም የመጀመሪያ የውድድር ዘመን እንግዲህ በኦልድ ትራፎርድ ታግሏል። የውድድር ዓመቱንም በ32 የፕሪሚየር ሊግ ጨዋታዎች 4 ግቦችን ብቻ በማስቆጠር ነው ያጠናቀቀው። ሩበን አሞሪም የዩናይትድ አለቆችን ይህንን ተጫዋች እንዲሸጡና ቡድኑን በሚቀጥል የውድድር ዘመን በፕሪሚየር ሊግ የደረጃ ሰንጠረዥ ከፍ ማድረግ የሚችል እጅግ ገዳይ የሆነ ነምበር 9 ተጫዋች እንዲያመጡ መናገሩ አይዘነጋም። በቅርቡ በጣሊያን የወጡ ዘገባዎች እንደሚያሳዩትም ኢንተር ሚላን ሆይሉንድን ወደ ሴሪያ ለመመለስ ከዩናይትድ ጋር ድርድር ላይ እንደሆነ እየተነገረ ይገኛል። የኢንትራክት ፍራንክፈርቱ ኤሴ ኤኬኬ እና የስፖርቲንግ ሊዝበኑ የጎል ማሽን ጂዮኬሬሽ ሁለቱ አማራጮች ዩናይትድ የፊት መስመራቸውን ወደ ላቀ ደረጃ ለማድረስ የሚያስፈልጓቸው ተጫዋቾች መሆን አለመሆናቸውንም በጥብቅ እያጤኑበት ይገኛሉ። ለፍራንክፈርት በዚህ ጊዜ በ48 ጨዋታዎች 22 ግቦችን በማስቆጠሩ ዩናይትድ በኤኬ ላይ ከፍተኛ ፍላጎት እንዳለው መግለጽ ተችሏል። የጀርመኑ ጋዜጠኛ ፍሎሪያን ፕሌተንበርግም ዩናይትዶች ከኤኬ ጋር መገናኘት የሚያስችል ስምምነት ለማድረግ ሞክረው እንደነበረ ገልጿል። ፋብሪዚዮ ሮማኖም ለካውት ኦፍ ሳይድ በወጣው አምድ ላይም ዩናይትድ ፈረንሳዩን ለማሳደድ ፍላጎት እንዳለው መረጃውንም አቅርበዋል። ዩናይትዶች ስለ ሁኔታው እንዲያውቁት በቅርብ ቀናት ውስጥ የተጫዋቹን ወኪሎች አነጋግረዋል ሲልም ጽፏል። ከፍራንክፈርት ጋር ከክለብ ወደ ክለብ ግንኙነት እስካሁን የለም። ምንም እንኳን ዩናይትድ የኤኬን ፊርማ ለማግኘት ከወሰነ ይህ ግንኙነት በቅርቡ ሊከሰት እንደሚችልም ተዘግቧል። አይንትራክት ፍራንክፈርት ተጫዋቹን ለመሸጥ 100 ሚሊዮን ዩሮ ይፈልጋል። ስለሆነም ዩናይትድ ተጫዋቹን ወደ እንግሊዝ ለማምጣት ብዙ ገንዘብ ማውጣት እንዳለበት ልብ ሊባልም ይገባል። የዩናይትዱ ማሳደድ የሚመራው በሆፈንሄም እና አርቢ ላይፕዚግ ከሰራበት ጊዜ ጀምሮ ኤኬን በተከታተለው የቅጥር መሪ ክሪስቶፈር ቪቨል ነው። ወደ ኦልድ ትራፎርድ መዘዋወር ኤኬን ያስደስተዋል። ይህ የ22 ዓመቱ ወጣት ከዚህ ቀደም በሩበን አሞሪም ስር እያደገ ያለውን ክለብ ለመደገፍ ፍላጎቱን ማሳየቱ አይዘነጋም። ውድ ተከታታዮች ወደ አርሰናል የዝውውር መረጃ ስንመለስም እንግዲህ አርሰናል የሪያል ማድሪዱን አጥቂ ብራሂም ዲያዝን ለማስፈረም ፍላጎቱን አሳይቷል። ይህንን የ25 ዓመቱን ተጫዋች በሎስ ብላንኮቹ እቅድ ውስጥ ያለው ቦታ ከቅርብ ጊዜያት ወዲህ በጥርጣሬ ውስጥ ገብቶ የነበረ ሲሆን ክለቡ የፓሪስ ሴንት ዠርሜን ኮከብ ጆዋዎ ኔቪስን ለማስፈረም እየፈለገ ነው። ቢሆንም
ብራሂም ዲያዝ ባለፈው የውድድር ዘመን በላሊጋ የተከበረ 31 ግጥሚያዎችን አድርጎ ለሪያል ማድሪድ ተጫውቶ ክለቡን ከባርሴሎና ቀጥሎ ሁለተኛ ሆኖ ማጠናቀቅም አስችሏል። 4 ግቦችን በማስቆጠርና 2 ለጎል የሚሆኑ ኳሶችን አመቻችቶ በማቀበልም ወሳኝ ሚናን የተጫወተ ሞሮኮዊ ተጫዋች ነው። ውድ ተከታታዮች የስፔን ዴፌንሳ ሴንትራል እንደዘገበውም የፕሪሚየር ሊጉ ኃያል ክለብ አሁን ባለው የዝውውር መስኮት ብራሂም ዲያዝን ለማግኘት እያሰበ ነው። ሪፖርቱ ለዋንጫ ፈላጊዎቹ አርሰናሎች ይህ የ25 ዓመቱን ተጫዋች በክረምቱ ማለትም በዚህኛው የዝውውር መስኮት ወደ ኤሚሬትስ ማምጣት የሚችሉበት ምርጫ እንዳስቀመጡም ገልጿል። ብራሂም ዲያዝ በሰሜን ለንደን ከሚፈለገው ከሌላው የሪያል ማድሪድ አጥቂ ሮድሪጎ የበለጠ ወጪ ቆጣቢ አማራጭ ተደርጎም እንደሚወሰድ ታውቋል። የሚኬል አርቴታ ቡድን ከአዲሱ የውድድር ዓመት በፊት ይህንን ተጫዋች ለመውሰድም እስከ 42 ሚሊዮን ዩሮ ለመክፈል ፈቃደኛ ሊሆን እንደሚችል ይታመናል። አርሰናል የቪክተር ጆከሬሽን እና ቤንጃሚን ሴስኮን ፊርማ በመፈለግ ከውድድር ዘመኑ ውጭ የፊት መስመራቸውን በከፍተኛ ደረጃ ለማጠናከር እየፈለጉ ነው። የሪያል ማድሪድ ዋና አሰልጣኝ ዣቢ አሎንሶም እግሩን በበርናባው ላይ እንዳሳረፈም ከዓለም ክለብ ዋንጫ በኋላ የብራሂም ዲያዝን የወደፊት እድል መወሰን ይፈልጋል። ይህ የ25 ዓመቱ ተጫዋች አዲሱ አለቃውን በዩናይትድ ስቴትስ በኩል እየተካሄደ በሚገኘው የክለቦች ጨዋታ ማለት ነው ለማስደሰት እድሎችን ማግኘቱ አይቀርም። ከውድድሩ በኋላ የብራሂም ዲያዝ ልብ ወደ ሌላ ቦታ መሄድ ከፈለገ ግን ሪያል ማድሪድ ይህንን ተጫዋች ለመልቀቅ ሙሉ በሙሉ ፈቃደኛ ይሆናል ተብሎ ይጠበቃል። ውድ የዘመን ስፖርት መረጃ ተከታታዮች የዛሬው የተለያዩ የአውሮፓ የዝውውር መረጃዎች እነዚህን ይመስላሉ። ነገ በሚኖረኝ መረጃም የተለያዩ የአውሮፓ ታላላቅ መረጃ የሚባሉትን አዳዲስ እና አፕዴት የተደረጉ መረጃዎችን ወደ እናንተ የማደርስ ይሆናል። ዘመን ስፖርትን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁኝ እንድትቆዩ ጋብዛለሁ። መልካም ቆይታ፣ ሰናይ ጊዜ